ሰላም ሰላም እንዴት አላችሁ አዎንታዊ አመለካከት ለስኬት ቻናል አባላት ሁላችሁንም ስላገኛችሁ እጅግ በጣም ደስ ብሎኛል ጽኑ ቃል ስንታየው ነኝ ከአዳማ ኢትዮጵያ በፐርሰናል ዲቨሎፕመንት ኢንዱስትሪ ላይ ከ4 ዓመት በላይ ኤክስፒሪየንስ አለኝ ማለት ነው ሶ ዛሬ እንግዲህ ቻናላችን ላይ ስልጣኖችን ጀምረናል ሰሞኑን በዛ መሰረት ከሌላ ትሬኒንግ ጋር እንደምንመጣ ቃል ገብተን ነበር ሶ ዛሬ ቆንጆ ርዕስ ላይ ቆንጆ ሐሳብ ሼር እንደራረጋለን አዎንታዊ አመለካከትን የምር ማሰብ ጀምራለሁ ብዬ ማስበው ያው ፓርት ኦፍ ማይ ቪዥን ግን ይሄ ሞር ኦፍ ይሄ ያለፉትን 4 አመታት ሐሳቤም ስሜቴም ሞር ተግባሬም ምናምን በቻልኩት መጠን እዛ ዙሪያ ላይ ነበር ማለት ነው ለምን ካላችሁኝ ቀና አመለካከት እንግዲህ ሆን ተብሎ የሚሰራ ነገር ነው ሆን ተብሎ ወይ ሱኮ በቃ ሲፈጥረውም ነው ሲፈጥራትም ነው የሚባል ጉዳይ ላይሆን ይችላል ስለዚህ አስበንበት ሆን ብለን የምንሰራው ጉዳይ ነውና ዛሬ ሼር ማረጋችሁ ስልጣና ሞሮፍ ህይወት ላይ ቀና እንደሆን የምፈልገውን ውጤት እንዳመጣ በቃ ይሄ ጥሩ ስሜት እንዲሰማኝ የምሬን ነው የምላችሁ በቃ ቀኔን ስጀምር በብሌሲንግ ስሜት ውስጥ እንድጀምር ፎከሴን እንድሰበስብ አቅሜን እንዳወጣ እንድጠቀም ከተግዳሮቶቼ በላይ እንድሆን በጣም ያገዘኝ ትሬኒንግ ነው ስለዚህ እሱ ነው ሼር ማረጋችሁ ያው በአንድ ክፍል አንጨርሰውም ግን ደግሞ ዛሬ ባለን ታይም የተወሰነ ሼር እንደራረጋለን ማለት ነው ዛሬ ስልጣናችን ርዕስ ሪዝን ኤንድ ድሪም ኢን አዲሽን ድሪም ቦርድ የሚል ትሬኒንግ እንወስዳለን ማለት ነው ይሄንንም ትሬኒንግ የዛሬ 4 አመት ምናምን አካባቢ ነው የወሰድኩት ፈርስት ታይም ስወስደው አንደኛ ያው ኖርማል በፓኬጅ ስልጣና መልክም ወስጄዋለሁ ኢን አዲሽን ደግሞ በነፃም ደግሞ ጭምር ወስጄዋለሁ ያው አንድ የህይወት መርህ አድርጋችሁ መውሰድ ያለባችሁ ነገር በነፃ የተቀበላችሁትን ነገር በነፃ መስጠት that's mandatory ህግ ነው በቃ በነፃ የተቀበልናቸው ብዙ ነገሮች አሉ በነፃ ነው የሚሰጠው ስለዚህ ይሄ በነፃ የተቀበልኩት ትሬኒንግ ስለሆነ በነፃ ሼር አድርጋችኋለሁ ማለት ነው ሶ ይሄን ትሬኒንግ ስወስደው የምሬ ነው የምላችሁ በቃ ይሄ በጣም ለኔ ብሌሲንግ ነው ብዬ አስባለሁ በቃ ህይወት ላይ አንድ በጣም ተጨምረውልኛል ብዬ ከማስባቸው ነገሮች ውስጥ ይሄን ኮንሰፕት ማወቄ ነው እና ዛሬ ያንዳንዱ ነገር ዲቴል ሼር እንደራረጋለን በተለይ መጨረሻው ቀን ላይ አሳይመንቶችን በደንብ ወስደን የምንሰራም ጭምር ይሆናል ማለት ነው እንግዲህ ስልጣና በዋነኝነት አላማው የድሪምን አስፈላጊነት ኃያልነት አቅም በተለይ ደግሞ ቀና አመለካከትን ከመገንባት ፐርሰፕሽን እናየዋለን ማለት ነው የመጀመሪያው እንግዲህ ለምን አስፈለገ አሁን ስለ ሪዝን እናወራለን ስለ ድሪም እናወራለን ሶ ለምን አስፈለገ ሪዝን ለምን አስፈለገ ድሪም ለምን አስፈለገ የመጀመሪያው ነገር ድሪም እና ሪዝንን እስቲ እንተንተናቸው ብዙ ሰው አንድ ስለሚያደርገው ማለት ነው ሪዝን ማለት ያው ምክንያት ነው አይደል እናውቃለን አሁን ምክንያትን ባጭር ቃል ምን ብዬ ገልጽላችኋለሁ the pain part ማለት ህመማችን አሁን ምን ልላችሁ ፈልጌ ነው በህይወት ኦሬዲ አሁን ላይ የሆኑ ያሉ ነገሮች አሉ አይደል ስላመለካከት ከዚህ በፊት ስናወራ ምን ተባብለናል በቃ አንዳንዱ ነገሮችን እዛው ከመቀመጣችን የተነሳ ደንዝዘን ለምደናቸዋል አንዳንድ ጉዳዮች ላይ ያላዘንን ነው ምናምንና አሁን ኦሬዲ ፔን አለ አይደል ህይወታችን ላይ ኑሯችን ላይ ፋሚሊ ጋር ጤናችን ላይ አይደል ሪሌሽንሺፕ ህይወታችን ላይ የሆነ the pain part አለ መቀየር ያለበት አሁን አንድ አይነት ላይሆን ይችላል ለሁላችንም ለምሳሌ የሆነ ሰው ፔኑ ስፒሪቹዋል ላይፉ ጋር ሊሆን ይችላል በቃ ፈጣሪን አሳዝኛዋለሁ ምናምን በቃ እኔማ ከዚህ በኋላ ንስሐም ብገባ ኤኒቲንግ ብቻ በቃ አብቅቶልኛል ምናምን አይነት ስሜት ውስጥ ፈጣሪ ረስቶኛል ትቶኛል ምናምን የሚል the pain part ይኖረዋል ወይ ደግሞ በጣም በብዙ በደል ውስጥ በብዙ ኃጢያት ውስጥ ምናምን ሊሆን ይችላል ሐራም የሆኑ ነገሮችን ያደረገ ሊሆን ይችላል ምናምን ነገር ፔን ፓርት ነው ማለት ነው እና እነ ነገር ደግሞ መቀየር ያልቻለበት ደግሞ ሪዝን ሊኖረው ይችላል ምክንያት ሊኖረው ይችላል ያንዳንድ ሰው ፔን ፓርት ሪሌሽንሺፕ ህይወቱ ነው ምናልባት ትዳሩ በቃ በጣም ህመም ውስጥ የሆነ ትዳር ሊኖርበት ይችላል በቃ ከልጆቹ ጋር የሆነ ስትራግል ያደረገ ያለው ነገር በልጆቹ እየተፈተነ ያለ ሰው ሊኖር ይችላል በትዳር አጋሩ እየተፈተነ ያለ ሰው ሊኖር ይችላል ምናምን ማለት ነው that's called the pain part ነው በቃ በህይወት መቀየር አለበት ይሄ ጉዳይማ በቃኝ ያለው ጉዳይ አለ ማለት ነው ወይ ደግሞ ፋይናንሻል ህይወት በገቢው
በቃ ድህነት ምን አሳሩን እያበላው ሊሆን ይችላል። የገንዘብ ማጣት ሊትራሊ የተጫወተበት ሊሆን ይችላል። አንዳንዱ ከጤናው በቃ በጤና ጉዳይ እየተፈተነ ያለ ሰው ሊኖር ይችላል። እውቀት እየፈተነ ያለ ሰው፣ አለማወቅ እየፈተነ ያለ ሰው ሊኖር ይችላል። ሁሉ ነገር ደግሞ ተሟልቶለት አላማውን አለማግኘት። ኦኬ እሺ ከዛስ በቃ ለዚሁ ነው እያለ የዓላማ እየኖረ ያለ ሰው አላማውን ስላላወቀ፣ ምን ላይ ማገልገል እንዳለበት ስላላወቀ፣ ምን እንዴት መቆረስ እንዳለበት ስላላወቀ የምር እየተፈተነ ያለ ሰው ሊኖር ይችላል። በሶሻል ላይፉ ሰዎች በወሩት ቁጥር እየደነበረ እንዴት ነው ከሰው ጋር መኖር የሚቻለው እያለ ያላበው ቃል ማውጣት እየከበደው ብቻውን ተሸሽጎ ያለ የተፈተነ ያለ ሰው ሊኖር ይችላል። አሁን that's a pain part አይደል? በህይወት መቀየር ያለበት ጉዳይ ነው። ምክንያቱም አሁን ያልኳችሁ ነገሮች የሆነው ነገር ወይ ደግሞ አንዱም ሁለቱም ሶስቱም ወይም አንድ ሚኒመም አንድ ይኖራል በህይወታችን። በተለይ እኔ በገለጽኩት መንገድ እንኳን ባይሆን በተለየ መልኩ አለ ህይወታችን ላይ። ግን አሁን ባይቀየርስ ነው እንደዚሁ ቢቀጥል አስባችኋል ህይወታችን ምን ሊመስል እንደሚችል? እኔ የዛሬ 4 ዓመት ምናምን አካባቢ ለምንድነው ብዙ ጊዜ እኔ ምናምን እያልኩ ማወራችሁ አሁን ይሄ በጣም ኦድ የሆነ ነገር ማወራችሁ እንዳይመስላችሁ። ማለት ይሄ ያልተኖረ ነገር አይደለም። እዚህ ላይክ ፕራክቲስ ካደረግነው ምናምን ነው ሼር እየተደራረግን የምንቀጥለው። በሶሻል ላይፌ በጣም ህመም ውስጥ ነበርኩኝ። በገቢ ህይወቴ በጣም ፔን ውስጥ ነበርኩኝ። በአላማ ህይወቴ በጣም ፔን ውስጥ ነበርኩኝ። በሪሌሽንሺፕ ህይወቴ በጣም ፔን ውስጥ ነበርኩኝ። ማይ ፔን ፓርት በቃ እና መቀየር አለበት። ደስተኛ ያልሆነ ሪሌሽንሺፕ ውስጥ ነበርኩኝ። በጣም ጭምት አይናፋር ዝምተኛ የምባል ይሄ በጣም በቃ ሰዎች ኮምፈርት ከሚነሱኝ ሰው ውስጥ ነበርኩኝ። ስልክ ማውራት እስክፈራ ድረስ ብዙ ጊዜ እላችኋለሁ። ታክሲ አስቆሞ መሳፈር እስኪከብደኝ ድረስ፣ ተሳፍሮ ወራጅ ማለት እስኪከብደኝ ድረስ፣ ትምህርት ቤት ምግብ ይዤ እሄዳለሁ ያስኩትን ምግብ አብሬ ከሰው ጋር መብላት እስኪከብደኝ ድረስ። ለምንድነው ግን የምኖረው ማለት በሞትስ አይነት ነገር እስክል ድረስ ህይወት አላሜን አላውቅም ነበር። ትምህርት ላይ ጎበዝ ነኝ ምናምን ተሸላሚ ነኝ። አሁን ብዙ ሰው በጣም የሚጠበበው ይሄኛውን ፓርት ነው። ወይ ሪዛልት ላይ ምናምን ወይ የሆነ ተግባር ላይ በጣም ጎበዝ ሰው ነበርኩኝ። ግን ላይፍ ላይ ለምንድነው ሁሉ ዋጋ የሚከፈለው አላውቅም። ያላማጥ ፋይናንሻሊ ቴስቲሞኒ ሳወራ ሰምታችሁ ይሆናል። እኛ ስናድግ ፋዘር ጋሪ ነው የሚነዳው። አዳር ጥበቃ ያድራል። ማዘር ቤት ማቤት ናት። ሁላችንም የግል ነው የምንማረው። 4 ነን ከኔ ጋር። የመጀመሪያ ልጅ ነኝ። በጣም ብዙ ነገር ነው የሚወጣው ለኛ። አባቴ በ20 ዓመቱ ስለወለደኝ ፊቱ ማዳይ ሲያወጣ ቃለው፣ ልብሱ ተቀዶ ሲለብስ ቃለው፣ ጸጉሩ ሽበት ሲያወጣ ቃለው፣ ዋጋ ሲከፍል እያየሁት ነው ያደግኩት። ግን ትልቅም ሰው ሆኜ 5 ብር ታክሲ 10 ብር ካርድ ጠይቃለሁ። እና ደስ አይልም። የምሬን ነው የምላችሁ ደስ አይልም። ምንድነው የሚያጨናንቅሽ ምናምን የሚሉ ሰዎች አሉ። ግን አይ ኖ በቃ ቦታው ላይ ስትሆኑ ፊሊንጉን ሪል ታውቁታላችሁ፣ ሪኮግናይዝ ታደርጉታላችሁ፣ ይሰማችኋል። እና ምንድነው መቀየር ትፈልጋላችሁ። በሪሌሽንሺፕ ህይወቴ ለ8 ወር ያለቀስኩበት የፍቅር ህይወት አሁን ላይ ብዙም ሪኮመንድ አላደርግም። የፍቅር ህይወትን እንጃ ብዙም ስለማይገባኝ መሰለኝ ሪኮመንድ አላደርግም። አሁን ልክ ነው አይደለም፣ ግን ሪኮመንድ አላደርግም። ብቻ ግን ለ8 ወር ያለቀስኩበት እንደዚህ አይነት ጉዳይ ነበረብኝ። ብቻ መቀየር ነበረበት ነው ህይወት ላይ እና በጣም ፔን ፓርት ነበረ። ምክንያቱም ህይወቴ እንደዛ ቢቀጥል የሆነ ታይም ላይ ተስፋ እንደምቆርጥ ማለት ህይወቴ ላይክ ሚዝራብል የሆነ በቃ የማይረባ በየቀኑ በከንቱ ሀሳብ የተጠመደ ምናምን ላይፍ እንደሚሆን ፊል አደርገዋለሁ። ስለዚህ ፔን ፓርት ለኔ ይሄ ነበር። የእናንተስ? ይሄን ስልጠና አቁሙትና ጻፉት እስቲ። ምንድነው በህይወታችሁ በጣም እየቸገራችሁ ያለ ቻሌንጅ ያደረጋችሁ ያለ ነገር፣ መቀጠል የሌለበት ጉዳይ፣ በቃኝ ያላችሁት ነገር ምን ያደርጋል? ችግርን ቢያወሩት እንዳትሉኝ፣ መፍትሄ በደንብ እናወራለን። እዚህ ተገናኘነው በምክንያት ነው። ምክንያቱም ናዊዴስ ያ በጣም ከባበዱኝ ያልኳችሁ ጉዳዮች አሁን ላይ የሚያስቁኝ በጣም ተራ ጥያቄዎቼ ናቸው ለኔ። በእርግጥ አሁንም እኮ መሻት አለኝ። ደግሞ መሻት ደግሞ ምን ማለት እንደሆነ ልንገራችሁ። that's called dream, the pleasure part። አሁን ጊዜያዊ ነው። የሆነ ችግርን እያሰቡ የሚሰራበት ጊዜ አለ። ጉዴ ፈላ እያላችሁ በቃ ባቆሙ ጉዴ ፈላ እያላችሁ እየተነከራችሁ
ይሄ ነገርማ መፍታት አለብኝ ያላችሁ እየተጋባችሁ የምትሰሩበት የምታሳኩበት መስራት ስላሁን በፊዚካል የተነሱ መታገልን ብቻ እንዳታስቡ ምክንያቱም አቲቲዩድ ማለት የሶስት ነገር ድምር ውጤት ነው የሐሳብ አይደል የስሜት የድርጊት ስለዚህ መስራት ስል በሶስቱ ሁሌ መስራት ስላችሁ በሐሳብ መስራት በስሜት ላይ መስራት ከዛ በድርጊት ላይ ሶስቱ ስለዚህ ሶስቱ ላይ ግጥም አድርገ እየሰራው ታሸንፉታላችሁ ልላችሁ ፈልጌ ሶስቱ ላይ በደንብ ከሰራችሁ ከዛስ ሁለተኛ ደግሞ አለ ድሪም ይባላል ካሳካችሁ በኋላ ህይወት ይቀጥላል አይደል በዚህ ይቀጥላል በቃ ብዙ ማሳካት የሚጠበቁብን ደግሞ ነገሮች ኤክስትራኦርዲናሪ ነገር ይገባናል ስለዚህ ደግሞ ያ the pleasure part ነው የምትፈልጉትን መኪና የምትፈልጉትን ቤት ስፒሪቹዋል ላይፋችሁ ላይ መገንባት የምትፈልጉትን ነገር መስጊድ ሊሆን ይችላል ቤተክርስቲያን ሊሆን ይችላል መንፈሳዊ ቲያትር ቤት ሊሆን ይችላል ልክ እንደኔ አላቅም ብቻ ኤኒቲንግ እሱን ታስቀምጡና ደግሞ ትሮጡለታላችሁ በቃ እያያችሁት ከፊት ሰቅላችሁ አስቀምጣችሁት ኦኬ መሰራው እኮ ለዚህ ነው ሲደክማችሁ አቤት ይሄ ነገር ቢሳካ ምን ይፈጥራል በዚህ በስፒሪቹዋል ላይፍ ያስቀመጥኩት ትልቅ ድሪም አለኝ መንፈሳዊ ቲያትር ዝክረ ቅዱሳን የሚባል መንፈሳዊ ቲያትር ቤት መገንባት ህልም አለኝ ኦልሞስት ያው ከኔ ከፐርሰናል ዲቨሎፕመንት ቆይታ ጋር ኩል ቆይታ ነው ያለው ፈርስት ታይም ድሪም ቦርድ ሳዘጋጅ በስፒሪቹዋል ላይፍ እሱን ያስቀመጥኩትና አይ ኖ እንደማሳካው አሁን በተለይ የቆየ ሲመጣ ደግሞ በጣም ሹሩ እየሆናችሁ ነው የምትመጡት ምናምን እና ቢሳካ ምን ኢምፓክት ይፈጥራል ብዬ ሳስብ በስማ አም ብለስድ የምሬ ነው የምላችሁ በጣም ነው ማመሰግነው ፊሊንጉ ራሱ ማለት ነው መስጊድ ብትገነባ ምንድነው የሚፈጥረው ፊሊንግ ምናልባት ገጠር አካባቢ ተወልደን ከሆነ መንገድ እዛ አካባቢ ብናስገባ መብራት ብናስገባ ጤና ተቋም ብቻ ኤኒቲንግ ሰርቭ ብናደርግ ምንድነው የሚፈጥረው ምንፈልገው አይነት ላይፍ ምንፈልገው አይነት ትዳር ህይወት ምናምን ኤኒቲንግ ብቻ ቢኖረኝ ምንድነው የሚፈጥረው ቫልዩ በሰባቱም ላይፍ ሴክተር ኢናዲሽ ሌሎች ጉዳዮች ላይ ስለዚህ ያ ደግሞ ምን ይባላል ዘ ፕሬዠር ፓርት ይባላል ደስ የሚል በቃ ደስ ይያላችሁ በተስፋ ነው ጧት ተነቁሰኝ ተነሳውለት ማተስተኙ ሳይ በቃ ስተኛ ራሱ ለሱ ነው የምተኛው እውነቴ ነው እኔ ለዛ ነው የሚሰማኝ እኔ መተኛት ራሱ ለኔ ስራ ነው ለልሜ እየኖርኩለት ለልሜ ራሴን የጠበቅኩለት ነው እኮ አይነት ፊሊንግ ነው የሚሰማኝ ስለዚህ that's called the pleasure part dream አሁን እነዚህ ነገሮች ማወቃችን ስፔሲፊክ አድርገን አሁን ድሪማችሁንም በደንብ አስቀምጡ በኋላ ላይ በደንብ አወራቻለሁ እንዴት በሰባቱም የህይወት ሴክተር ላይ ህልም እንደሚቀመጥ በደንብ ሼር አደርጋችኋለሁ ግን አሁን እነዚህ ነገሮች በትንሹ ብቻ ምን ፈልጋለሁ የሚለውን ግን ጻፉት ሪካርዱን አቆሙትና ምንድነው በህይወት ደግሞ ማሳካት እንፈልጉ ደስታዬ ምንድነው ብላችሁ እሱን መጻፍ ስለዚህ ፔኔን ማወቄ ሪዝኔን ማወቄ ከዛ ደግሞ ድሪሜን ማወቄ the pleasure part ማወቄ ምንድነው የሚጠቅመኝ ካላችሁ የመጀመሪያው ነገር it fuel ነው በቃ ላይክ እንደ ነዳጅ ነው የሚጠቅማችሁ ነዳጅ ነው ለምሳሌ በጣም የምታምር መኪና ቢኖራችሁ ራቫ4 ትላል my dream car የኔ ድሪም ካር ራቫ4 ስለሆነች ነው እንጂ ያው የናንተ ደግሞ ቆንጆ መኪና ይኖራል እና የምትወዱት መኪና ቢኖራችሁ ከዛ በኋላ ነዳጅ ባይኖረው በርግጥ ያው ራቫ በነዳጅ ብቻ አይደለም የምትሰራው ግን ደግሞ ብቻ አላቅም ኤሌክትሪክ ብቻ ባይኖረው ይሄ ማስነሻው ባይኖረው nothing እኮ አይደል ባዶ ነው በቃ ስለዚህ ይሄ ማስነሻው ነው ማለት ነው ነዳጅ ነው በቃ ይሄ ፍጥነት የሚሰጠን ነው የሚያደርሰን ነው የሚያንቀሳቅሰን ነው ማለት ነው ስለዚህ አንድ ሰው ለምን እንደሚሰራ ሪዝኑን ወደ ቢሰራ የት እንደሚደርስ ድሪሙን ሲያቅ በቃ ያንቀሳቅሰዋል ነዳጅ ይሆነዋል አቅም ይሆነዋል ኃይል ይሆነዋል ማለት ነው እሱ ብቻ አይደለም ስቴይንግ ፓወር ይሰጣል የመጽናት አቅም አሁን ብዙ ሰው የሚታገለው በጣም ነገሮች ላይ ለመጽናት ነው በቃ ፐርሲስት ለማድረግ ያው ያለከለኩ ነው ወላ ምነግራችሁ እንደዚህ ነው በቃ ሊትራሊ እንደዚህ ነው የሚታገለው በቃ ህይወትን እየታገለ የሚታገሉ የሚባል ህይወት የለም ባይዚ መኖር የሚባል ስታገል ራሱ ደስ ይያለኝ ቦኒ ነው የምታገልለት እንዴ ምፈልገው ጉዳይ ማሸነፈው ጉዳይ አይደል እንዴ በቃ ቦኒ በኢነርጂ ጧት ተነስቼ
ማድረግ ያለብኝ ነገር ግጥም አድርጌ እየሰራው ቢርበኝ እሰራለታለሁ ቢደክመኝ እሰራለታለሁ ቢያመኝ እሰራለታለሁ ኤኒቲንግ ግን በኢነርጂ ኡፍ እያልኩ እያለከለኩ አልሰራለትም የመቆየት የመጽናት አቅም ይሰጣል ባይዘይ እናት አይደለችም የመጽናት አቅም የምትሰጥ እናቴን መቀየር የሚለው ጠንካራ ሪዝኔ አዎ ይሰጠኛል ግን እናቴ ጎበዝ የኔ ልጅ አንበሳ አንተማ አለልኝ ምናምን ስላለችኝ ግን አይደለም የሞዶ አፕላይ ነው አይደለም አሰሪ አይደለም ወንድሜ አይደለም ወንድም ጋሼ ወንድም እታዋ ምናምን አይደሉም ጋይስ እነዚህ ነገሮች ከውጭ አይመጡም በቃ ጋቱም ሰው በርታ ያለቀን እንደሰራው ሁሉ አይ ምናምን ያለቀን ተስፋ ልትቆርጥ ነው ማለት ነው እኔ ምሬን ነው ምላችሁ በህይወት በጣም ሰበራለሁ ብዬ ማስበበት ጊዜ ፋዘር የሆነ ታይም 29 ላይ በጣም አሞኝ ክላስ አቋርጬ ነበርና ስማር የምሬን ነው ምላችሁ ከልቤ ነው የተማርኩት ለምን በቃ ማራለሁ መረቃለሁ ከዛ በቃ የኛ ቤት ህይወት ይቀየራል ፋዘር ደግሞ አንቺ ተመረቂልኝ እንጂ ዶክተር ነው የምትሆኝ ምናምን ብሎኛል ዶክተር ስትሆኝ በቃ ሀብታም ሆነሽ ቤት ሰርተሽልኝ በመኪና ለበዓል እየመጣችሁ ከዛ በኋላ እኔ ነጭ ጭራዬን ይዤ ከዛ ለበዓል ስትጣሉ እኔ ነኝ በሬ ማርዶ አያት ታርድ ምናምን ስትባባሉ ምናምን እያለ ስላሳደገኝ በቃ ስማር በዛ ፓሽን የተማርኩት ዋው በቃ ከልቤ ነው የምላችሁ ዝናብ ቢሆን አልቀርም ለቅሶ ቢሆን አልቀርም ሰርግ ቢሆን አልቀርም ቤት ፈርሶ ቤት ቢሰራ ምንም ነገር ተአምር ቢፈጠር ትምህርት ቤት አልቀርም ቢያመኝ አልቀርም እኔ በሞት ራሱ ያለ ማጋነን እንደዛ ግን በቃ አም ኮሚትድ ለምን ያንን ነገር ሳደርግ ማሳካለት ጉዳይ አለና በዛ ፓዝ እየሄድኩ ለዘጠኝ ላይ በቃ በስትሬስ ምክንያት ምናምን አዲስ ትምህርት ይቀይሬ ምናምን በሶሻል ላይፍ ምክንያት አንድ አመት ትምህርት አቋርጥ ለምሬን ነው የምላችሁ እኔ ስማር ከልቤ በቃ ፋዘርና ማኮራለሁ ያለውን አሳካለሁ ምናምን እያልኩ ነው የተማርኩት እና ፋዘር በጣም የሆነ ታይም ላይ ተስፋ ቆረጠብኝ በቃ ቤት ስውል ማለት ነው እና ምን አለኝ ቃል በቃል ጽኑ አለኝ ካንቺ ምንም አልጠብቅም ዋው እንዴት እንደሚያም የምሬን ነው እኮ ምላችሁ ማለት ደርሽለት አድጌለት አኩርቼው መርቆኝ ምናምን የሚለው አባቴ ምንም አልጠብቅም አላለኝም ጉድ አልኩ ጉድ በቃለት ህይወት አልኩ የምሬን እኮ ነው ምላችሁ በቃለት ያው ሌላፎት ለዚህ ነው በቃ ተስፋ ቆረጠኩ በቃ ከዚህ በኋላ ምን ቀረኛ አይነት ነገር ግን አይደለም ጋይስ አይደለም ከዛ በቃ የናመት በጣም ቻሌንጅ ያደረገኝ ምናምን ማዘር በጣም ሰፖርቲቭ ምናምን አይነት ነገር ብቻ አላቅም የሆነ ነገሮች ተፈጥረው በአመቱ ክላስ ጀመርኩ ደረጃ ውስጥ ገባው የምሬን ነው ብላሽ አሪፍ ውጤት አመጣው በጣም በቃ ስም ወጣልኝ ግቢ ውስጥ ቸካያው ምናምን አይከን ተማሪ ሆንኩኝ እና ድጋሚ ፋዘር እንደዛ ባላፉ አምንብሻለሁ አንቺ ነሽ የኔ ልጅ ደግሞ አለኝና ግራ ገባኝ የምሬን ነው ምንድነው ይሄ ነገር አንዴ አምንብሻለሁ አንዴ ያላምንብሽም አንዴ መከታዬ ነሽ አንዴ ደግሞ አይኔ እንዳይሽ ስለዚህ ነቲንግ በቃ ተስፋ ቆረጥኩ ማለት ተስፋ ቆረጥኩ ስላችሁ በቤተሰብ ምናምን ሳይሆን ያ ነገር በቃ ከውጭ ያለ ነገር ነው በህይወት የሚያስቀጥለኝ የሆነ ሰው ያለኝ ነገር አይደለም የሆነ ሰው ስላመነብኝ አይደለም ተስፋ በቃ መቀጠል አለብኝ የሚያስቀጥለኝ ደግሞ ህልሜ ነው አምንብሻለሁም ተባልኩ አላምንብሽም ተባልኩ እኔ ለራሴ ቃል አለኝ በቃ ፋዘር ያለኝን ህይወት በቃ አሳየዋለሁ የሚያምር ቤት ሰራለታለሁ ነጭ በነጭ ይለብሳል በረንዳ ላይ ይቀመጣል በመኪናዬ ልጆቼን ይዤ እመጣለሁ ይመርቀናል ኤኒቲንግ እሱን ህይወት አይ ኖ በቃ እግዚአብሔር ለሁላችንም እድሜ ጤና ይስጠን ከዛ ውጪ ግን አምሹር በቃ ቢያደንቀኝም ቢሰድበኝም ልጅ አይደለሽም ኢቭን ከልጅነት መዝገብ ምናምን ካለ ራሱ ይኑር አይኑር አላውቅም ቢሰርዘኝም ግን ደግሞ በቃ ያ የኔ ሪዝን ነው የኔ ድሪም ነው የምላችሁ ስለዚህ ስቴይንግ ፓወር ሰጣችኋል ከነዚህ ነገሮች ከውጪ ካለ ነገር እንድትላቀቁ ያደርጋችኋል ገንዘብ ስላለ በጣም ሲከፈለው በሙቀት የሚሰማው የሆነ ነገር ሲያጣ ኢነርጂ የሚወርዱ ሰው ከሆናችሁ ነቲንግ በቃ ሲጨበጨብላችሁ ዋው በቃ ከፊት የሆነ ሰው አንድ ሁለት ሰው አያትረባም አርፈ ተቀመጥ ምናምን ሲላችሁ ደግሞ ኩስሙን ምናምን የምትሉ ከሆነ እኔ ፐርሰናል ዲቨሎፕመንት ላይ በጣም ብዙ ሰው መድረክ ላይ ጭምር እያስጨበጨበ አመስግኖኛ ቃል በአደባባይ ሰው ሁሉ እያየ እኔ ከሃይማኖት ጋር ያይዘው ሰድቦኛ ቃሉ ከብዙ ነገር ጋር የምሬን ነው የምላችሁ ነቲንግ ሲያደንቁኝም ቴንኪው ሲሰድቡኝም ቴንኪው ነቲንግ ከኔ ህይወት ጋር ምንም አያገናኙም በቃ ስለዚህ ያንን ስቴይንግ ፓወር ይሰጣል በግማሽ እንዳታቋርጡ ያደርጋችኋል እንድትቀጥሉ ያደርጋችኋል ስለዚህ ዛሬ እንግዲህ ሶስቱን የድሪም እና የሪዝንን ጥቅም አይተናል ወይ ደግሞ ድሪም እና ሪዝን ሲኖረን የሚሰጠንን ኃይል አይተናል
ነገ እንቀጥላለን። ሶ በጣም ነው የምወዳችሁ እንዳይረዝም ብዬ ነው እሺ ሪካርዱ በደንብ እንድታዳምጡት ስለምፈልግ ነው። የአውንታዊ አስተሳሰብ ለስኬት ቻናል አባላት የዛሬ ቆይታችን ይህንን ይመስላል። አዳምጡት እና ለነገ አሳይመንት የምሰጣችሁ ብትችሉ ደግሞ ጽፋችሁም እዚህ ግሩፕ ላይ ፖስት እንድታደርጉልኝ የምፈልገው ምክንያታችሁንና ምናችሁን ድሪማችሁ በቃ በህይወት መቀየር አለበት ብላችሁ የምታስቡትን ምክንያት ከዛ ደግሞ በህይወት ማሳካት የምትፈልጉትን ህልም ጽፋችሁ ሼር አድርጉኝ። በጣም ነው የምወዳችሁ። መልካም ጊዜ